ይሄ ልጅ ግን እንደዚህ የሚያለቅሰው ተጨንቆ ነው። ለማን ተጨንቆ ነው? ለእናቱ፣ ለእህቶቹ፣ ለወንድሞቹ ተጨንቆ ነው። የሆነ ነገር ይሆንብኛል ብሎ ተጨንቆ ነው መጥቶ ቪዲዮ ሰርቶ ድረሱልኝ እያለ ያለው አለም ብለው እያስጨነቁኝ ነው እና ባካችሁ ኢትዮጵያውያን ድረሱልኝ። ፖሊስ ጣቢያ ሄጄ ይህንን እውነታ ወይም አቤቱታ ሳቀርብ ውሸት ነው። ለምንድን ነው እንደዚህ ያልክናትን ቤተሰቦችን የምትቀዳ? ለምንድን ነው ውሸትን የምትናገረው? እያሉ አላምኑኝ አሉ። ስለዚህ እነዚህ ፖሊሶች አትሊስት ይሄ ልጅ እንደዚህ እያለቀሰ እንደዚህ ችግር አለብኝ ብሎ ሲነግራቸው ፖሊሶቹ ይሄ ልጅ ወላጆቹ ጋር ይዘው ሄደው ምንድን ነው ምን ተፈጥሯል ብሎ ይሄን ነገር ማጣራት ነበረባቸው። በተለይ ይሄ መልእክቴ ለኢትዮጵያ ፌዴራል ፖሊስ እንዲደርስ እፈልጋለሁ። በተቻለ መጠን ይህን ቪዲዮ ሼር አድርጉልኝ። ገባችሁ? እኛ ያለንበት ሀገር ኤሮፕ ላይ ህፃን ልጅ ደውሎ አባቱ የተቆጣኝ ካለ በሰከንድ ነው የሚደርሱለት። በአንድ ሰከንድ ይደርሳሉ። ለምን? ለልጆች በጣም ቦታ ይሰጣሉ። እኛ ሀገር ላይ ለምንድን ነው ለእነዚህ አይነት ህፃን ችግር ላይ ነኝ ሲሉ ማይዳመጡት? ይሄ ልጅ እውነት ባይኖረው ኖሮ እንደዚህ እያለቀሰ ወጥቶ ሚዲያ ላይ አይናገርም። ይሄ ሰው ደግሞ እየተከተለ እናቴ ለምና ማታ በምሽት ዝናብ እየሄደብን ያመጣነውን ገንዘብ ለዕለት ጉርስ ብለን ወይም ደግሞ ለአንድ ነገር ብለን ያስቀመጥነውን ብር እየወሰደ በእኔ እያስነጠቀ ተቸገረ። የኢትዮጵያ ህዝብ ስለዚህ እንደነዚህ አይነት ሰዎች ለህግ ቀርበው የሚገባውን ቅጣት ማግኘት አለባቸው። ያጀማ እንደነዚህ አይነት ሰዎች ለህግ ቀርበው የሚገባውን ቅጣት ማግኘት አለባቸው። ታብታብ እያደረግን እና ይሄ መልእክቴ በተለይ ለፌዴራል ፖሊስ እንዲደርስልኝ ይፈልጋሉ። ይሄ ህፃን ልጅ በጣም ነው የሚያሳዝነው። እኛም የልጆች አባት ነን። እንደዚህ ተከፍቶ ሲያለቅስ በጣም ያሳዝናል። እውነት ሊኖረው ይችላል። አዳምጡት። እነዚህ ግለሰቦችን ፈልጋችሁ ወደ ህግ አቀርቡ። በጣም ብዙ ጊዜ እኛ እንጃ ይሄ አዲስ አበባ በተለይ ካለ በጣም ነው የሚያሳዝነው። እኔ ማቀው ክፍለ ሀገር አካባቢ ክፍለ ሀገር ላይ ምናምን ላይ አንዳንድ ቦታ ላይ ያው ልጆችን እንደዚህ እየወሰዱ አንዳንድ ነገር እያደረጉ ገንዘብ ይጠይቃሉ። ይሄን ነገር እንሰማለን። ግን አዲስ አበባ ላይ ሆኖ ይሄ ልጅ እንደዚህ አይነት ነገር ከደረሰበት እጅግ በጣም ያሳዝናል። በጣም ነው የሚያሳዝነው።